ሰላም ሰላም እንዴት ናችሁ? ይህ የኢትዮ ዶት አካዳሚ ሪሰርች ዩቲዩብ ቻናል ነው። እንኳን ወደ ዩቲዩብ ቻናላችን በሰላም መጣችሁ። ዛሬ የምናየው የትምህርታችን ርዕስ ኮንፊርማተሪ ፋክተር አናላይሲስ ይባላል። ባለፈው እንዳየነው ስትራክቸራል ኢኩዌሽን ሞዴሊንግ ሁለት አይነት ሞዴሎች አሉት። የመጀመሪያው ሜጀርመንት ሞዴል ነው። ሁለተኛው ደግሞ ስትራክቸራል ሞዴል ይባላል። ከዚህ ውስጥ አንዱን ነው የምናየው። ስትራክቸራል ሞዴሉን በሌላ ቪዲዮ ሰራላችኋለሁ። ዛሬ የምናየው ሜጀርመንት ሞዴል ወይም ደግሞ ኮንፊርማተሪ ፋክተር አናላይሲስ የሚባለውን ነው የምናየው። ኮንፊርማተሪ ፋክተር አናላይሲስ ምን ማለት ነው? ብዙውን ጊዜ ስትራክቸራል ኢኩዌሽን ሞዴሊንግ ላተንት ቫሪያብሎችን ይጠቀማል አናላይዝ ስናደርግ። ስለዚህ እነዛ ላተንት ቫሪያብሎች ሪሊ በኢንዲኬተሮች ተለክተው ወይስ አልተለኩም የሚለው ነው ኮንፊርም የምናደርገው። ምንድነው? ለምሳሌ ዲፕሬሽን የሚባል ላተንት ቫሪያብል ቢኖረን ይህ ዲፕሬሽን የተባለ ላተንት ቫሪያብል ዳይሬክትሊ መለካት አይችልም። ያ ማለት ኢንዳይሬክትሊ ግን በቱል እንለካዋለን ወይ ደግሞ ቫሊዴትድ በሆነ ቱል በኢንዲኬተሮች እንለካዋለን። ስለዚህ እነዛ ቱሎች ወይም እነዛ ኢንዲኬተሮች ሪሊ ዲፕሬሽንን ለክተውታል ወይስ አልለኩትም የሚለውን ነገር ነው ኮንፊርም የምናደርገው ማለት ነው፣ አስሙ እንደምንረዳው። ስለዚህ እነዛ ኢንዲኬተሮች ሪሊ ያንን ላተንት ቫሪያብል ወይም ዲፕሬሽን የተባለ ላተንት ቫሪያብል ወይም ደግሞ ሶሻል ሰፖርት ሊሆን ይችላል፣ ወይ ኳሊቲ ኦፍ ላይፍ ሊሆን ይችላል፣ ወይም ስትረስ ሊሆን ይችላል፣ ወይም ሌላ አንዛይቲ ሊሆን ይችላል። እነዚህ ላተንት ቫሪያብሎች በራሳቸው ኢንዲኬተር ሪሊ ተለክቷል ወይስ አልተለኩም የሚለውን ነው ኮንፊርም የምናደርገው። ይህን ኮንፊርም ለማድረግ ደግሞ አራት ስቴፖችን ቼክ እናደርጋለን። የመጀመሪያው ምንድነው? ፋክት ሎዲንጋቸው እናያለን። እያንዳንዳቸው አይተሞች ወይ እያንዳንዳቸው ኢንዲኬተሮች ፋክት ሎዲንጋቸው 0.4 እና ከዛም በላይ መሆን አለበት። ሁለተኛ ስታቲስቲካል ሲግኒፊካንስ መሆን አለባቸው። ሶስተኛ ኮንፊደንስ ኢንተርቫላቸው ዜሮን መያዝ የለበትም። አራተኛ ጉድነስ ኦፍ ፊት የሚባለው ነው። ጉድነስ ኦፍ ፊት ወደ 5 እና 4 እና 5 በላይ ያሉ ጉድነስ ኦፍ ፊት ቴስት የምናደርግባቸው የመጀመሪያው ካይ ስኩዌር ነው። ብዙውን ጊዜ አንጠቀምበትም፣ ምክንያቱም ላርጅ ሳምፕል ሳይዝ እየሆነ በሄደ ቁጥር ካይ ስኩዌር ቫልዩ እያጣ ነው የሚሄደው። ስለዚህ ካይ ስኩዌርን ብዙውን ጊዜ ላርጅ ሳምፕል ሳይዝ አንጠቀምበትም። ሌሎች ግን አሉ ሞር አድቫንስድ የሆኑ። የመጀመሪያው ምንድነው? ኤስአርኤምአር ይባላል ወይም ደግሞ ስታንዳርዳይዝድ ሩት ሚን ስኩዌር ሬዚጁዋል ይባላል። ይህ ከት ቫልዩ ያለው የራሱ ከ0.08 በታች መሆን አለበት። ሁለተኛው ረምሲ ወይም ደግሞ ሩት ሚን ስኩዌር ኤረር ኦፍ አፕሮክሲሜሽን ይባላል። ሶስተኛው ሲኤፍአይ ይባላል። ኮንፊርማተሪ ፊት ኢንዴክስ የሚባል ነው። ይህ ከ0.9 በላይ መሆን አለበት። ሶስተኛው ደግሞ ቲኤልአይ ይባላል ወይም ቱከር ሊዩስ ኢንዴክስ የሚባል ነው። ይህ ደግሞ ከ0.9 እና ከዛም በላይ መሆን አለበት ማለት ነው። ስለዚህ እያንዳንዳቸውን እናያለን ማለት ነው። ስለዚህ ወደ እንትናችን እንሂድ። ወደ ምንሰራው በስታታ ሶፍትዌር ስለሆነ ስታታ ሶፍትዌራችን እንከፍታለን። ስታቲስቲክስ እንገባለን። እዛ ስትራክቸራል ኢኩዌሽን ሞዴሊንግ እንደገባነ ሞዴል ቢልዲንግ ኤንድ ኤስቲሜሽን የሚላለ ቴስቲንግ ሲአይ የሚባል ወይም ኮንፊደንስ ኢንተርቫል የሚላለ ጉድነስ ኦፍ ፊት ምላለ ግሩፕ ስታቲስቲክስ። እኛ የምንፈልገው ሞዴል ቢልዲንግ ኤንድ ኤስቲሜሽን ነው። ስለዚህ ቅድሚያ እናደርጋለን ሞዴሉን ቢውልድ እናደርጋለን። ቢውልድ የተደረገ ሞዴል ደግሞ እናደርጋለን ኤስቲሜት እናደርጋለን። ምክንያቱም ቢውልድ ያልተደረገን ነገር ኤስቲሜት እናደርግ ስለማንችል ማለት ነው። ስለዚህ እናካለን። ይህ የስትራክቸራል ኢኩዌሽን ሞዴሊንግ አንዱ ኢንተርፌስ ነው። ስለዚህ እያንዳንዳቸው እነዚህ ምልክቶች ምንድናቸው ነው አንድ እናያቸዋለን። የመጀመሪያዋ ስናት ኤስቲሜት ማለት ናት። እቺ ኤስቲሜት አድርግልኝ ሞዴሉን ቢውልድ ካደረግነው በኋላ የሆነን ግራፊካል ኢንተርፌስ ተጠቅመን ሞዴል ቢውልድ ካደረግነው በኋላ ይህን ቢውልድ የተደረገ ሞዴል ኤስቲሜት አድርግልኝ ብለን ስናዘው አሁን ብንነካው ኖ ኤስቲሜት ነው የሚለን፣ ምክንያቱም ቢውልድ ያደረግነው ሞዴል ስለሌለና ምንም አይልም። ነቲንግ ቱ ኤስቲሜት ይላል፣ ምክንያቱም ሞዴል ቢውልድ ስላላደረግነው ማለት ነው። ከዛ ቀጥለው ካናቫስ የምትላለ ያልማ ሳይዝ ነው። ለምሳሌ ቨርቲካሉና ሆሪዞንታሉ ምን ይሁንልን፣ የዚህ ኤሪያ ምን ይሁንልን፣ የዚህን አጀስት ለማድረግ ነው። ምክንያቱም ኮምፕሌክስ የሆነ ሞዴል በተጠቀምነ ቁጥር ቦታው ሊጠበን ስለሚችል ቦታውን አጀስት ማድረግ ነው። ስለዚህ ሆሪዞንታሏን 10 ልበላት፣ ቨርቲካሏን 10 ልበላት። እኛ እንደፈለግን መጫወት እንችላለን ከዚህ ላይ። ስለዚህ ያሰፋልን ማለት ነው። ቀጥሎ ፐርሰንት አለ። የስኩዌሮቹ ኤሪያ ምን ያህል ላድርግልህ እያለኝ ነው። ምክንያቱም እነዚህ ስኩዌር ኤሪያዎች መጥበብ አለባቸው። አይተም ወይም ኢንዲኬተር ስናስቀምጥባቸው ሙሉውን እንትን እንዳይሸፍንብን 125 እናድርገው ለአሁን። እዛ ቀጥሎ ፕሪንት የሚላለ ፕሪንት ማድረግ ተፈለግን፣ እዛ ሴቭ ነው። እያንዳንዱን ነገር ሴቭ ማድረግ ምን ተፈለግን። እዛ ቀጥሎ ሀልፕ የሚላለ ስለ ስትራክቸራል ኢኩዌሽን ሞዴሊንግ እገዛ ብንፈልግ ራሱ
አለው የራሱ ሴም ይላል። ስለ ሴም ማወቅ የምፈልገው ነገር ካለ ሴም ብነካውን ብዙ ነገር ማግኘት እችላለሁ። ሴም ቢውልደር ፒዲኤፍ ተፈለግን ፒዲኤፍ ወርድ ማንበብ እንችላለን። ኤግዛምፕል ዲያግራም የሴም ዲያግራሞችን ሊሰጠን ይችላል ማለት ነው። ቪው ምን ይሁን ዙም ኢን ዙም አውት ፊት ኢን ዊንዶው እንደፈለግን አጀስት ማድረግ እንችላለን ማለት ነው። ሴቲንጎች ላይ ቫሪያብል ኔሙ ኮኔክሽኑን ሁሉ ነገር ማስተካከል ይቻላል ከዚህ የገባ ነው ማለት ነው። ከዛ ቀጥሎ ኢስቲሜት ምን ያለ ኢስቲሜት ላይ ልክ እንደ ከዚህ ጋር ተመሳሳይ ነው። ነገር ግን እዚህ ላይ ምን አለ ክሊር ኤስቲሜት ሚል አለው። ቴስት ኤንድ ኮንፊደንስ ኢንተርቫል ሚል አለ። ጉድነስ ኦፍ ፊት ሚል አለ። ጉድነስ ኦፍ ፊቱ አት ኦቨርኦል ጉድነስ ኦፍ ፊት ማየት ቸክ እናደርግ እንችላለን። ኢኩዌሽን ሌቭል ማየት እንችላለን። ማትሪክስ ማየት እንችላለን። ኢንፎርሜሽን ክራይቴሪያ ይሄ አካኪያን እና በጀን ክራይቴሪያ ምናምን በሱ ማየት እንችላለን። ግሩፕ ስታቲስቲክስ እና ፕሬዲክሽን አዘር ስንገባ ያየናቸው ሙሉ ከዚህ ስታቲስቲክስ ውስጥ አሉ ማለት ነው። እዛ ኦብጀክቲቭ ላይ ለምሳሌ ዲያግራም ስለን የሳልነው ዲያግራም ለኛ ትክክል ካልመሰለን ድሊት ማድረግ እንችላለን። ከዚህ ላይ ገብተን ከሳልን በኋላ ይመጣል። እዚህ ላይ የሰራነውን ነገር ከዚህ ስታታ ላይ የሰራነውን ነገር ወደ ወርድ ወስደን ኮፒ ፔስት ማድረግ ብንፈልግ ኮፒ ዲያግራም ይለናል። ከዛ ወስደን ኮፒ ማድረግ እንችላለን ማለት ነው። ከዛ ፋይል ነው የሰራነው ነገር ካለ ኦፕን የምናደርግበት፣ ኒው ከፈለግን ኒው የምንፈጥርበት፣ ሴቭ ተፈለግ ሴቭ የምናደርግበት ወይም ኮንትሮል ፕላስ ኤስ እዛው ላይ ሴቭ ማድረግ እንችላለን። ይሄ የምንሰራበት ነው። ከዛ ቀጥሎ ጂሲኤም ይላል። ጂሲኤም ምንድነው? ጄኔራላይዝ ስትራክቸር ኢኩዌሽን ሞዴሊንግ ማለት ነው። እኛ አሁን ስለማንጠቀምበት ይሄን እናልፈዋለን። እኛ የምንጠቀመው ስትራክቸር ኢኩዌሽን ሞዴሊንግ ስለሆነ ጂሲኤምን አንጠቀምም። ኤኒዌይስ ግን ይሄ ለካታጎሪካል ለሆነ ነው የሚጠቀመው። ስትራክቸር ኢኩዌሽን ሞዴሊንግ ግን ኮንቲኒየስ የሆነ አውትካም ሲኖረው ነው የምንጠቀምበት። ከዛ ቀጥሎ እችን ላይ እንጠቀመችው ሰሌክት ዲሰሌክት ለማድረግ ነው የምትጠቅመን። ሰሌክት ወይም ዲሰሌክት ለማድረግ ትጠቅመናለች ማለት ነው። ቀጥሎ ያለው ስኩዌር ወይም ደግሞ ሬክታንግል ነው። ይህ ስኩዌር ወይም ደግሞ ሬክታንግል ጥቅሙ ምንድነው? ሜጀርድ የሆነ ቫሪያብልን ለመወከል ወይም ደግሞ ኢንዲኬተር ያልናቸው ወይም ደግሞ ኦፍ ዘ ሮድ ቫሪያብልን ባለፈው ቪዲዮዎችን እንዳየነው ምንድነው ሬክታንግል ወይም ደግሞ ስኩዌር ምን ይወክላሉ ማለት ነው? ኦፍ ዘ ሮድ ቫሪያብል ወይም ደግሞ ሜጀርድ ቫሪያብል ይለካሉ ማለት ነው። ከዛ ቀጥሎ ይሄ ጂሲኤም ነው እናልፈዋለን። ከዛ ኦቫል ሼፕ ይሄ ደግሞ ላተንት ቫሪያብል ነው። ኢት ካንት ቢ ሜጀር ዳይሬክትሊ በት ዊ ካን ሜጀር ኢት ባይ ዋት ዩዚንግ ኢንዲኬተር ማለት ነው። ላተንት ቫሪያብል ደግሞ ባለፈው በምን ይወከላል ብለናል? በኦቫል ወይም ደግሞ በሰርክል ይወከላል ብለናል። ከዛ ቀጥሎ ላይን አለ አድ ፓዝ ይላል። ለምሳሌ ሶሻል ሳፖርት ኳሊቲ ኦፍ ላይፍን ይጨምራል ወይም ይቀንሳል የሚል ነገር መስራት ብንፈልግ ወይም ደግሞ ኤጅ ሲጨምር ኳሊቲ ኦፍ ላይፍ ይጨምራል ወይም ይቀንሳል የሚለውን ነገር በፓዝ ነው ስለምናየው የዛን ፓዝ ኤስቲሜት እናደርገዋለን። ስለዚህ አድ ፓዝ መሳል ስንፈልግ ነው ፓዙን ስላሳያቸዋለሁ። ከዛ ኮቫሪያንስ ነው። ኮቫሪያንስ ደግሞ ምንድነው? ኮ ኤንድ ቫሪ ከሁለት ቃሎች ነው ያሉት። ኮቫሪ ማለት ነው ቼንጅ ቱጌዘር እንደማለት ነው። ሁለት ቫሪያብሎች ምን ያህል አብረው ቼንጅ ያደርጋሉ። ለምሳሌ አይዘር ፖዚቲቭሊ ኔጌቲቭሊ ቼንጅ ሊያደርጉ ይችላሉ ማለት ነው። ለምሳሌ አሁን ሶሻል ኢንተርናላይዝ ስቲግማ እየጨመረ ሲሄድ ፐርሲቭድ ስቲግማ ይጨምራል ወይስ ይቀንሳል? ኮሪሌሽናቸው ምን ያህል ነው የሚለውን ነገር ነው ቼክ የምናደርገው። ከዛ ቀጥለ ሜጀርመንት ሞዴል። ስለዚህ የምንፈልገው ይሄን ነው። ሜጀርመንት ኮምፖነንት ይላል። ስለዚህ ስትራክቸር ኢኩዌሽን ሞዴሊንግ ሁለት ኮምፖነንቶች አሉ ብለናል። ምን ሜጀርመንት ኮምፖነንት እና ስትራክቸራል ኮምፖነንት ወይም ደግሞ ሜጀርመንት ሞዴል ኤንድ ስትራክቸራል ሞዴል የሚባሉ አሉት። ስለዚህ ዛሬ ቼክ የምናደርገው የምንሰራው ምንድነው? ሜጀርመንት ሞዴል ነው ማለት ነው። ስለዚህ እንነካለን። ከዛ የመስቀል ምልክት ይመጣልና እቺ የመስቀል ምልክት ይዘን ደስ ካልን ቦታ ሄደን ክሊክ ማለት ዳብል ክሊክ እናደርጋለን። ዳብል ክሊክ ስናደርግ ላተንት ቫሪያብል ኔም ይለናል። ላተንት ቫሪያብል ኔም ማለት ምንድነው? እዚህ ላይ አሁን አንተ ወይም አንቺ መለካት የፈለግሽው ነገር ወይም ደግሞ ላተንት ቫሪያብል አለ ያንን መለካት የምትፈልጊው ላተንት ቫሪያብል ኔሙ ማን ይባል ማን ብለን ያንን ላተንት ቫሪያብል ስም እንስጠው ማለት ነው። ለዛሬው እኔ ሜጀር ማድረግ የፈለግኩት ዲፕሬሽን የተባለ ቫሪያብል ነው። ዲፕ ብዬለው በወክልና ለያዘው። ከዛ ሜጀርመንት ቫሪያብል ይህንን ዲፕ የተባለ ወይም ዲፕሬሽን የተባለ ቫሪያብል ለመለካት የተጠቀምኩበት ሜጀርመንት ቫሪያብሎች ምንድናቸው የሚለውን ነው የሚነግረን። ስለዚህ ሰሌክት ቫሪያብል በዲፎልት ስለተመረጠልን እናልፈዋለን። ስለዚህ ከዚህ ላይ ሶፍትዌራችን ላይ ሰብስበን ያስቀመጥናቸውን ዳታዎችን እንጽፋለን። ለምሳሌ እኔ በዲ ነው የወከልኳቸው ሁሉንም ዲ1 ዲ2 ዲ3 ዲ4 ዲ5 ዲ6 ዲ7 ዲ8 ዲ9 ማለት ነው። ካልፈለግን ግን እነዚህ አሁን ምንድነው ካልፈለግን ይሄን አጥፍተን እዛው ላይ ሰሌክት ማድረግ እንችላለን። ይሄን ካልፈለግን እዛው ላይ ይሄን ስትነካ ዳታዎችን ሁሉ ነው ከዚህ ላይ የወከልናቸው ዲ1 ዲ2 3 4 5 6 7 8 9
ስለዚህ ይሄን እንነካለን ማለት ነው። ይሄ ምንድነው አሁን ይህ ዲፕ የተባለ ላተንት ቫሪያብል በስንት ኢንዲኬተር ተለክቷል ማለት ነው? በ9 ኢንዲኬተር ተለክቷል ማለት ነው። ስለዚህ የኛ ኦብጀክቲቭ ግን እነዚህ 9 አይተሞች ወይም 9 ኢንዲኬተሮች ሪሊ ዲፕሬሽን የተባለ ላተንት ቫሪያብል ለክተውታል ወይስ አልለኩትም ነው። ለክተውታል ወይስ አልለኩትም የሚለውን ደግሞ የምናየው በምንድነው? አንደኛ ፋክተር ሎዲንጋቸው እናያለን፣ ሁለተኛ ስታቲስቲካል ሲግኒፊካንስ መሆናቸው እናያለን፣ ኮንፊደንስ ኢንተርቫል እናያለን፣ ጉድነስ ኦፍ ፊታቸው እናያለን ማለት ነው። ስለዚህ እዚች ላይ እቺን ሳትነካ ግን እዚች ላይ ብቻ አጀስት እናደርጋት ነገር አለ። ስለዚህ እነዚህ ኢንዲኬተሮች ሀፕ በበላይ ገጥ ይሆኑልን በግራ ይሆኑ። ስለዚህ ስንነካ ሀፕ ማለት ኢንዲኬተሮች አሁን እነዚህ 9 አይተሞች በላይ ይሆኑልኛል፣ ላተንት ቫሪያብል በታች ይሆናል ማለት ነው። ሌፍት ካልኩት ደግሞ ኢንዲኬተሮች በሌፍት ሳይድ ይሆኑና ላተንት ቫሪያብሉ በራይት ሳይድ ይሆናል ማለት ነው። ራይት ካልኩት ደግሞ ላተንት ቫሪያብሉ በሌፍት ይሆናል፣ ኢንዲኬተሮቹ በራይት ይሆናሉ ማለት ነው። ሀፕ ካልኩት ደግሞ ኢንዲኬተሩ ከላይ ይሆናል፣ ላተንት ቫሪያብሉ ከታች ይሆናል ማለት ነው። ስለዚህ ለኔ ለአሁኑ ሀፕ ልበለው። ሀፕ ማለት ነው ኢንዲኬተሩ እናየዋለን ዲያግራም። አሁን በዲያግራም ኢንዲኬተሮቹ ከላይ ይሆናል፣ ላተንት ቫሪያብሉ የሚለካው ላተንት ቫሪያብሉ ከታች ይሆናል ማለት ነው። ኦኬ እነዚህ ናቸው። ስለዚህ ኢንዲኬተሮች ከምን ሆኑ? ከላይ ሆኑልን፣ ላተንት ቫሪያብሉ ከታች ሆነ ማለት። ስለዚህ ሰሌክት እንደሆነ እንደፈለግን ማንቀሳቀስ እንችላለን። ወደዚህ ተፈለግን፣ እንዲህም ከፈለግን፣ እንደዚህም ከፈለግን እንደፈለግን ማንቀሳቀስ እንችላለን። ስለዚህ እዚህ ላይ እናድርገው ለአሁናችን። እዚህ ላይ ዲሰሌክት እንበለው። ቅድም ጥቋ ምንድነላችንን ሰሌክት ዲሰሌክት እንበልና እዚህ ላይ እዚህ ጋር እንንካው። እዚህ እንዲመጣልን ማለት ይሄን ዲያግራም ግን ማስፈር ማጥፋት እንችላለን። ለምሳሌ ይሄን እንደዚህ ብናደርገው እንደዚህ ይሰፋልና እንደዚህ ማድረግ እንችላለን፣ እንደዚህ ማድረግ እንችላለን፣ እንደዚህ ማድረግ እንችላለን እንደፈለግን። ለኛ ለአሁኑ እንደዚህ ይሆንልን፣ እንደዚህ ማድረግ እንችላለን። እዚህ ላይ እንንካት። ስለዚህ አሁን ይሄ ምንድነው? ይህ ዲፕሬሽን የተባለ ላተንት ቫሪያብል ዳይሬክትሊ ለምሳሌ የሆነን ሰው ዲፕሬሽን ስንት ነው ወይም የዚህ ፔሸንት ዲፕሬሽን ስንት ነው ብላችሁ ለክታችሁ ማወቅ አትችሉም። ስለዚህ ነገር ግን ይህን ዲፕሬሽን የተባለ ላተንት ቫሪያብል ለማወቅ ኢንዲኬተሮችን እንጠቀማለን፣ ቱሎችን እንጠቀማለን ማለት ነው። እነዚህ ኢንዲኬተሮች ደግሞ ዲ1፣ ዲ2፣ ዲ3፣ ዲ4፣ ዲ5፣ ዲ6፣ ዲ7፣ ዲ8፣ ዲ9 የተባሉ ጥያቄዎች መጠይቅ ናቸው። እኒህ መጠይቅ ግን ተጠይቀው ኮድ ተደርገው ኮድ አድርጊያቸው ነው። እኔ የኔ የሪል ዳታ ሴት ነው የሪሰርች የኔ አንዱ ላተንት ቫሪያብል ነው ይሄ። ስለዚህ እነዚህ ኢንዲኬተሮች ሪሊ ይህን ዲፕሬሽን የተባለ ላተንት ቫሪያብል ለክተውታል ወይስ አልለኩትም ነው። ስለዚህ አሁን ይሄ ምንድነው? ይሄ ፋክተር ሎዲንግ ናቸው። እያንዳንዳቸው እነዚህ ከዲ1 እስከ ዲ9 ያሉት ቫሪያብሎች ፋክተር ሎዲንግ አላቸው። ራሳቸውን ይሄ ሜጀር ለማድረግ የሚጠቀሙበት ማለት ነው። ስለዚህ እያንዳንዳቸው አይተሞች ደግሞ ይህን ዲፕሬሽን ወይም ይህን ላተንት ቫሪያብል ኢተሬቲቭሊ ሜጀር ለማድረግ በሚጥሩበት ሰዓት ምን ኢንዱስ ያደርጋሉ? ኤረር ኢንዱስ ያደርጋሉ። ይሄ እያንዳንዳቸው አይተሞች የራሳቸውን ኤረር አላቸው። ይሄ ኤረር 9 ነው። ከ1 ጀምሮ ከኤ1 ጀምሮ እስከ ኤ9 ኤረር ኢንዱስ ያደርጋሉ። ስለዚህ አንዱ የስትራክቸር ኢኩዌሽን ሞዴሊንግ ጥቅሙ ምንድነው? የላተንት ቫሪያብል ወይም የዚህ ኮንስትራክት ፋክተር ሎዲንጉንም ኤረራችንም አፕሮክሲሜት አድርጎ ያስቀምጥልናል ማለት ነው። ስለዚህ ምንድነው እነዚህ ኢንዲኬተሮች አሁን ዲ1 ዲፕሬሽን ይለካል፣ ዲ2 ዲፕሬሽን ይለካል፣ ዲ3 እያልን እስከ ዲ9 ሪሊ ይህን ዲፕሬሽን ለክተውታል ወይም አልለኩትም ነው የኛ ጥያቄ ማለት ነው። ስለዚህ እንሄዳለን ኢስቲሜት እንላለን። ኦኬ እዚህ ላይ ማየት እንችላለን። አውትፑታችን አመጣዋል፣ ይሄው ይዞልን አመጣዋል። ስለዚህ የመጀመሪያው ምንድናለው? እያንዳንዱ ፋክተር ሎዲንግ 0.4 እና ከዛም በላይ መሆን አለበት ብለናል። ስለዚህ ሁሉም አይተሞች ናቸው ከ0.4 እና ከዛም በላይ ነው። የውስታዩት ሪሊ አንዱ የሪሰርች ዳታ አንዱ ላተንት ቫሪያብል ነው ዲፕሬሽን። ስለዚህ አሁን ዋን የሰጣን ለምንድን ነው ካላችሁኝ ሪፈረንስ ናት። ለእያንዳንዱ ላተንት ቫሪያብል ስትራክቸራል ኢኩዌሽን ሞዴሊንግ ኮንፊርማቶሪ ፋክተር አናሊሲስ በምንሰራ ጊዜ ለእያንዳንዱ ላተንት ቫሪያብል ቢያንስ ለአንዷ ሪፈረንስ ይሰጣል። ሪፈረንሷን ደግሞ አንድ ያረጋታል ማለት ነው። እችን አንድ ደግሞ ምንድነው እኛ ከሌላው ጋር ኮምፔር ለማድረግ የምንጠቀምባት ናት ማለት ነው። ስለዚህ እችን አይተም ሰጥቷታል፣ አንድ ሰጥቷታል። የሌሎቹ ግን ቸክ እናድርግ ከ0.4 በላይ መሆናቸውን 0.91 0.98 87 89 87 89 73 88 ስለዚህ ይሄን አንዱን አሟልቷል ማለት ነው። ይሄን ካሟላ ወደ ምን እንሄዳለን? ይሄንን አሁን አናላይዝ ስናደርግ የራሱ ስታቲስቲካሊ የሰጠነ ቴብል አለ። ያንን ቴብል ገብተን እናያለን ማለት ነው። ገብተን እናያለን። ኦኬ አሁን ይሄንን ኮማንድ በኮማንድ መጻፍ ብፈልግ ዲያግራም አልፈልግም ብል ኮማንዷች ናት ማለት ነው። እቺን ኮማንድ ኮፒ አድርጌውን ፔስት ባደረገው የምንፈልገውን ውጤት ይሰጠና ማለት ነው። እቺን ኮማንድ
አሁን በዲያግራም የሳልኩት ያ ሁሉ ምንድነው አሁን ስትራክቸራል ኮሄዥን ሞዴሊንግ ዲፕሬሽን በዲ1 ይለካል፣ ዲፕሬሽን በዲ2 ይለካል፣ ዲፕሬሽን በዲ3 ይለካል፣ ዲፕ በዲ4 ይለካል። እያንዳንዱ አይተም ቅድም ያየናቸው ዲያግራማቲካሊ እንደዚህ በኮማንድ ብጽፈው እንዲህ ኮማንድ ይጽፋል ማለት። አሁን ይሄን ኮፒ አድርጌን ብነካው አናላይዝ አድርጎ ውጤት ያመጣልኛል ማለት ነው። ስለዚህ እነዚህን ደግሞ ከፈለግን ለሌላ ጊዜ ከፈለግን እያንዳንዳቸውን ኮማንዶችን ዱ ፋይል ፈጥረን ኮፒ ፔስት ማድረግ ይቻላል። እነዚህን በዱ ፋይል እንፈጥርና ለእያንዳንዱ ዊንዶው ላይ እንገባለን። ኦኬ ከዛ ዱ ፋይል ኤዲተር ኦኬ ስለዚህ ይሰጠናል። ስለዚህ እዚህ ዱ ፋይል ናት። እዚች ላይ ኮፒ ማድረግ እንችላለን። ሌላ ጊዜ ሴቭ አድርገን ኮፒ ፔስት እያደረግን ራን ማድረግ እንችላለን ማለት ነው። ለአሁኑ ግን ወደዛ ተመልሰን እንሄድ። ስለዚህ እነዚህ ቸክ እናድርግ። አንዱን እያንዳንዳቸው አይተሞች ወይም እያንዳንዱ ፋክተር ሎዲንጋቸው ከ0.4 እና ከዛም በላይ መሆን አለባቸው እና እሱን ቸክ አድርገን 0.4 እና ከዛም በላይ ሆኗል። ሁሉም ከ0.73 በላይ ናቸው። ስለዚህ ይሄም ለሜጀርመንት ሞዴል ይለናል፣ አስቀምጦናል። አሁን ሜጀርመንት ይላል። አሁን ስትራክቸር ሰርተን በኋላ ስትራክቸራል ብሎ ይነግረን ነበር። አሁን የሰራው ምንድነው? ሜጀርመንት ሞዴል ነው። ስለዚህ ራሱን ይላል ሜጀርመንት ሞዴል ይላል። የሱ ኮፊሸንት ይሰጠናል። ይሄንን ፒ ቫልዩ አስቀምጦልናል፣ ኮንፊደንስ ኢንተርቫል አስቀምጦልናል ማለት ነው። ስለዚህ የመጀመሪያው ምንድነው? ስታቲስቲካሊ ሲግኒፊካንስ ነው። ኮንፊደንስ ኢንተርቫሉ ከ1.01 እስከ 1.13 ነው። ዜሮ በውስጡ አልያዘም፣ ችግር የለብንም። ስታቲስቲካሊ ሲግኒፊካንስ ነው። ሁለተኛውም ሲግኒፊካንስ ነው። ይህም ዜሮ በውስጡ አልያዘም። ሶስተኛውም ሲግኒፊካንስ ነው። ይህም ዜሮን አልያዘም። አራተኛውም ነው ስታቲስቲካሊ ሲግኒፊካንስ ነው። ስለዚህ ሁሉም እስከ ኪው9 እስከ ዲ9 የተባሉ ሙሉዎቹ ምንድናቸው? ስታቲስቲካሊ ሲግኒፊካንስ ናቸው። ሙሉ እንደምናየው ስታቲስቲካሊ ሲግኒፊካንስ፣ ስታቲስቲካሊ ሲግኒፊካንስ፣ ስታቲስቲካሊ ሲግኒፊካንስ፣ ስታቲስቲካሊ ሲግኒፊካንስ፣ ስታቲስቲካሊ ሲግኒፊካንስ፣ ሙሉም ስታቲስቲካሊ ሲግኒፊካንስ ናቸው። እነዚህን ኮንፊደንስ ኢንተርቫላቸው እናያለን። እነዚህ ኮንፊደንስ ኢንተርቫላቸው ሁሉም ዜሮን በውስጣቸው መያዝ የለባቸውም። ሁሉም ኮንፊደንስ ኢንተርቫሎች ዜሮን አልያዙም። ስለዚህ ሶስቱን አሟልቷል ማለት ነው። ሶስቱን ታሟላ። የመጨረሻው ግን ምን አለና ጉድነስ ኦፍ ፊቱ ቴስት መደረግ አለበት ማለት ነው። ምክንያቱም ጉድነስ ኦፍ ፊቱ ቴስት ካልተደረገ የስታቲስቲካል ሲግኒፊካንስ መጣ አልመጣ፣ ኮንፊደንስ ኢንተርቫሉ የያዘ አልያዘ፣ ፋክተር ሎዲንጉ 0.4 እና ከዛም በላይ መጣ አልመጣ ጉዳያችን አይደለም። ምክንያቱም ሪሊ ይህ ኢስቲሜት ሆኖ የመጣ ነገር ወይም ደግሞ ፒ ቫልዩ ስታቲስቲካል ሲግኒፊካንስ የሆነው ኮንፊደንስ ኢንተርቫሉ ዜሮን ያልያዘው ፋክተር ሎዲንጉ ከ0.4 በላይ የመጣው ነገር ሪሊ ነው ወይ? ይህ ሞዴል ሪሊ ኢስቲሜት አድርጎታል ወይ? የኛ ሞዴል ሪሊ ይህንን ዳታ ኤስቲሜት አድርጎ ነው ያመጣ ወይ? ሞዴሉ ፊትነሱ ምን ያህል ነው? ጉድ ፊት አድርጓል ወይ? በትክክል ሰርቶታል ወይ የሚለውን ነገር ቼክ ማድረግ አለብን ማለት ነው። ስለዚህ ኢስታት ኮማንድ እንጽፋለን። ኢስታት ጂኦኤፍ ኮማ ስታትስ ኦል ምንድነው ያልኩት ነው? ለስታታ ምንድነው ያልኩት? ኢስቲሜት አድርግልኝ ምኑን? ጉድነስ ኦፍ ፊት ማለት ነው። ኢስቲሜት ጉድነስ ኦፍ ፊት ሁሉንም ከኤስአርኤምአር ጀምረ እስከ ካይስኮር ቴስት ያለው ሙሉውን ኤስቲሜት አድርግልኝ እያልኩት ነው። ይህን ራን ሳደርግ ግን ይህን ኮማንድ ራን አድርጌ ማመጣው ውጤት ስታንዳርዳይዝድ ሩት ሚን ስኮር ሪዚጁዋሉ ከ0.08 በታች መሆን አለበት። አንድ ሲኤፍአይ ወይም ደግሞ ኮንፊርማተሪ ሲኤፍአይ ነው ኮምፓራቲቭ ፊት ኢንዴክሱ ከ0.9 በላይ መሆን አለበት። ቲኤልአይ ወይም ደግሞ ሊውስ ቱከር ሊውስ ስኬር ና የሚባለው ወይም ኢንዴክስ የሚባለው ደግሞ ከ0.9 በላይ መሆን አለበት። ራምሲ ወይም ደግሞ ሩት ሚን ስኮር ኤረር ኦፍ አፕሮክሲሜሽን ከ0.08 በታች መሆን አለበት። ይሄ ነገር ካሟላ ምን ሆኗል? ፒ ቫልዩን ቸክ አድርገናል፣ ኮንፊደንስ ኢንተርቫሉን ቸክ አድርገናል፣ ፋክተር ሎዲንጉን ቸክ አድርገናል። አሁን ያልናቸው እነዚህ አራቱ ሞዴሎች ደግሞ ባልነው መንገድ ከመጡ ሪሊ እነዚህ እያንዳንዳቸው አይተሞች ዲፕሬሽን የተባለላትን ቫሪያብል እነዚህ 9 አይተሞች ወይም 9 ኢንዲኬተሮች በትክክል ለክተውታል እንላለን ማለት ነው። ይህን እስቲ አራቱን ስቴፕ ብለን ማለት ስለዚህ ኦኬ እንበለው። ኦኬ ኤስአርኤምአር ወይም ደግሞ ስታንዳርዳይዝድ ሩት ሚን ስኮር ሪዚጁዋል 0.023 ኢት ኢዝ ጉድ ቢኮዝ ምንድን አለው እኛ 0.08 እና ከዛ በታች መሆን አለበት። ይሄ በጣም እዛ በታች ነው። ምንም እንትን ነገር የለብንም። ምክንያቱም ኤስአርኤምአሩ 0.08 እና ከዛ በታች ከሆነ ችግር የለብንም። አሁን የመጣው ግን 0.02 ነው፣ ከ0.08 በታች ነው። ስለዚህ ይሄን ራይት ነው ማለት ነው። ሲኤፍአይ ኒድ ሲኤፍአይ ምንድን አለው 0.9 እና ከዛም በላይ ብዙውን ጊዜ 0.95 ይባላል።
ግን 0.9ም ችግር የለውም። 0.9 እና ከዛም በላይ መሆን አለበት ብለናል። ሲኤፍአይ ወይም ደግሞ ኮንፊርማተሪ ፊት ኢንዴክስ ማለት ነው። ይሄው እዚህ ላይ አለ ኮንፊርማተሪ ፊት ኢንዴክስ ማለት ነው። እቺ ኮንፊርማተሪ ፊት ኢንዴክስ ምን መሆን አለባት? 0.9 እና ከዛ በላይ። የኛ ግን የመጣው 0.983 ነው። ኢት ኢዝ ሪሊ ጉድ። ኦኬ ቲኤልአይ ወይም ደግሞ ቱካር ሊውስ ኢንዴክስ ይሄ ደግሞ መሆን አለበት ከ0.9 እና ከዛም በላይ መሆን አለበት። የኛ ግን ስንት መጣ? 0.97 ኢት ኢዝ ጉድ። ሌላው ምንድነው? ረምሲ ወይም ደግሞ ሩት ሚን ስኩዌር ኤረር ኦፍ አፕሮክሲሜሽን የሚባለው ደግሞ ከ0.08 በታች መሆን አለበት። ሪሊ ነው 0.05 ነው። ስለዚህ ይህ ምንድን ነው? ሪሊ የኛ ሞዴል በትክክል ኢስቲሜት አድርጎ አመጦታል ማለት ነው። ስለዚህ አራቱን ስቴፕ ያድና መጀመሪያ ምን ቸክ አደረግን? ዲፕሬሽን የተባለ ላተንት ቫሪያብል በ9 ኢንዲኬተሮች ወይም በ9 አይተሞች ይለካል ብለን ሃይፖቴዝ አድርገን ለዛ ዳታ ሰብስበን ዳታውን ይዘን መተናል። ይሄ ከመጣ በኋላ ግን እያንዳንዳቸው አይተሞች ወይም እያንዳንዳቸው ኢንዲኬተሮች ሪሊ ዲፕሬሽን ለክተውታል ወይስ አልለኩትም የሚለውን አራት ስቴፕ ይደናል። የመጀመሪያ ፋክተር ሎዲንጋቸውን አየነ 0.4 እና ከዛም በላይ መሆን አለበት ብለናል። ሁሉም ከ0.4 በላይ ናቸው። አንድ ሁለተኛ ስታቲስቲካሊ ሲግኒፊካንስ መሆን አለባቸው ብለናል። ስታቲስቲካሊ ሲግኒፊካንስ መሆናቸውን እዚህ ላይ ቸክ አድርገናል። ይሄው ስታቲስቲካሊ ምንድን ናቸው? ሁሉም ስታቲስቲካሊ ሲግኒፊካንስ ናቸው። ይሄው ስታቲስቲካሊ ሲግኒፊካንስ ናቸው ሁሉም። ሁለት ኮንፊደንስ ኢንተርቫላቸው ደግሞ ሙሉ ምን መሆን አለበት? ዜሮ መያዝ የለበትም ብለን ሙሉ ብታዩት ይሄ ዜሮን በውስጡ የያዘ የለም። ስለዚህ 3 4 ደግሞ ምን አለ? ጉድነስ ኦፍ ፊት የመጨረሻው ጉድነስ ኦፍ ፊት ደግሞ ኤስአርኤምአር ወይም ደግሞ ስታንዳርዳይዝድ ሩት ሚን ስኩዌር ሪዚጁዋሉ 0.08 እና ከዛ በታይ መሆን አለበት። ሪሊ 0.02 መጣ። ጉድ። ሲኤፍአይ ኮምፓራቲቭ ፊት ኢንዴክሱ 0.9 እና ከዛ በላይ መሆን አለበት። 0.98 መጣ። ጉድ። ቲኤልአዩ 0.9 እና ከዛ በላይ መሆን አለበት። 0.97 ጉድ። ረምሲ ወይም ደግሞ ሩት ሚን ስኩዌር ኤረር ኦፍ አፕሮክሲሜሽን 0.08 እና ከዛ በታች መሆን አለበት። ከዛ በታች ነው። ሪሊ ጉድ። ስለዚህ ምን ኮንፊርም ማድረግ ነው ማለት ነው። ሪሊ ይህ ዲፕሬሽን የተባለ ቫሪያብል በ9 ኢንዲኬተሮች ተለክተዋል ማለት ነው። ስለዚህ እነዚህ 9 ኢንዲኬተሮች ዲ1 ዲ2 ዲ3 ዲ4 ዲ5 ዲ6 ዲ7 ዲ8 እና ዲ9 የተባሉ ኢንዲኬተሮች ሪሊ ዲፕሬሽንን ለክተውታል ማለት ነው። ለምን ካልን አንደኛ ፋክተር ሎዲንጋቸው 0.4 እና ከዛ በላይ ነው። ሁለተኛ ፒ ቫልያቸው ስታቲስቲካሊ ሲግኒፊካንስ ነው። ሶስተኛ ኮንፊደንስ ኢንተርቫሉ በውስጡ ዜሮን አልያዘም። አራተኛ ጉድነስ ኦፍ ፊት ወይም ደግሞ የሞዴል ፊትነሱን ቼክ ስናደርግ አራቱንም አሟልቷል ማለት ነው። እዚህ ከፈለግን ከዚህ ሌላ ላተንት ቫሪያብል መጨመር እንችላለን። አስፈላጊ ከሆነ እዚህ ላይ እንነካለን። ላተንት ቫሪያብል ሌላ ላተንት ቫሪያብል ኔም ሌላ ቫሪያብል ብሰጥ ለምሳሌ ሶሻል ሳፖርት ስኮር ካፒታል አድርገው እንዲታይ ሰፖርት ይሄን ሶሻል ሳፖርትን በ3 አይተም ነው የለካሁት። ኦኬ ስለዚህ እዚህ ላይ ገብተን ቫሪያብሎችን መስጠት እንችላለን። ኤስ3 3 ላተንት ቫሪያብል ኦኬ። አሁን ወደ የትኛው ሳይድ ይሁንልን የሚለውን መምረጥ እንችላለን። ሌፍት እንበለው ወደዚህ አካባቢ እንዲቀመጥልን ቦታ እንትን እንዳይለ ሌፍት እንበለው። ኦኬ አመጣ። በ3 ኢንዲኬተር ይለካል ብያለሁ። እንደፈለግን መንቀሳቀስ እንችላለን። ለዚህ ማድረግ እንችላለን። እዛ ዲሰሌክት እናደርጋለን። ኦኬ እንላለን። እቺን እንደዚህ ማምጣት እንችላለን። ከፈለግን እንደዚህ ማድረግ እንችላለን። ሌላ ላተንት ቫሪያብልም አስፈላጊ ከሆነ መጨመር እንችላለን። ኦኬ ፐርሲቭድ ስቲግማ ስኮር ፐርሲቭድ ስቲግማን በእኔ ሪሰርች በ6 አይተም ነው የለካሁት። 6ቶችንም አይተም እናስገባለት። ኦኬ ፒኤስ1 ፐርሲቭድ ስቲግማ 1 እንደማለት ነው። ኮድ አድርጌው ነው። ፒኤስ3 4 5 6 እዚህ ይሄንን ደግሞ ምን ልበለው? ክፍት ወደ ሆነው ሳይድ ወደ የት እንዳርገው? ወደ ራይት ልበለው። ኦኬ ጉድ መጥቶልናል። እንደዚህ እናደርግና ዲሰሌክት እንላለን። ኦኬ እንላለን። እቺን ከፈለግን እንደዚህ ማስረዘም እንችላለን። እቺን ከፈለግን እንደዚህ፣ ይሄን ከፈለግን እንደዚህ ማጥፋት እንችላለን። እንደፈለግን መጫወት እንችላለን ከዚህ ላይ።
ሜዳው የኛ ነው። ኦኬ እናደርጋለን። ሌላ አስፈላጊ ከሆነ ሌላ መጨመር እንችላለን። ለምሳሌ ከኔ አንድ ሌላ ላተንት ቫሪያብል ምንድን ነው? ኢንተርናል ስቲግማ ለክቻለሁ። ኢንተርናል ስቲግማ ስኩዌር እንላለን። ኦኬ እነዚህ የለካውባቸውን ኢንዲኬተሮችን አስገባለታለሁ። ኦኬ ኢንተርናል ስቲግማ ዋን ኦኬ የሚሰረቅ እዚህ ላይ ላተንት ቫሪያብል ኔም ልስተው ኢንተርናል ስቲግማ ስኩዌር ኦኬ ኦኬ ስለዚህ ኢንተርናል ስቲግማ ስኩዌር ዋን ኤስ ዋን ኤስ ቱ ሙሉዎችን ላስገባለት በ8 ነው የለካሁት። ኦኬ ይሄንን ሳይ ዳውን ልበለው በታች ገጥሙልኝ ቦታው እንዳይደርብብኝ ማለት ነው። ዳውን ኦኬ ኦኬ ይህ መጣለን። እዛ ዲሰሌክት ማለት እንችላለን። ኦኬ እነዚህን አጀስት ማድረግ እንችላለን። ኦኬ ስለዚህ እነዚህ አሁን እያንዳንዳቸው ላተንት ቫሪያብል ናቸው ሁሉም። አሁን ሶሻል ሳፖርትን ዳይሬክት መለከት አንችልም። ዲፕሬሽን መለከት አንችልም። ፐርሲቭድ ስቲግማ ስኮርን መለከት አንችልም። ኢንተርናል ስቲግማ ስኮርን በትክክል መለከት አንችልም ዳይሬክትሊ ማለት ነው። ስለዚህ ኢንዳይሬክትሊ ግን በቱል ለክተናቸዋል ማለት ነው። ስለዚህ እነዚህን አሁን ሪሊ ሶሻል ሳፖርት የተባለ ላተንት ቫሪያብል በ3 አይተም ተለክቷል ወይስ አልተለካም ቸክ እናደርጋለን። ዲፕሬሽን ቸክ አድርገናል። ኢንተርናል ስቲግማ ስኮር ለምሳሌ ቫሊዴት የተደረገ 8 አይተም ያለው ቱል ነው። የእነዚህ 8 አይተሞች ሪሊ ኢንተርናል ስቲግማ ለክተውታል ወይስ አልለኩትም ነው። ፐርሲቭድ ስቲግማ በ6 አይተም ይለካል። ሪሊ እነዚህ 6 አይተሞች ወይም እነዚህ 6 ኢንዲኬተሮች በትክክል ፐርሲቭድ ስቲግማ ለክተውታል ወይስ አልለኩትም። ይሄንም አራቱንም ስቴፕ እንላለን። ፋክተር ሎዲንጋቸው እናያለን፣ ኮንፊደንስ ኢንተርቫል እናያለን፣ ፒ ቫልዩ እናያለን፣ ጉርኖስ ኦፍ ፊት እናያለን ማለት ነው። ስለዚህ እነዚህ ላተንት ቫሪያብሎችን ኮሪሌሽን አላቸው ወይም የላቸው የሚለውን ቸክ ማድረግ እንችላለን። ቅድም እንዳየ ነው እችን ለኮሪሌሽን የምታገለግል ናት። እችን እንድች መሳል እንችላለን። እዚህ ኮሪሌሽን አላቸው ካለን ይሄን ግን ምን ስለ ኮሪሌሽን ምን ስለው ኢንዲፔንድ ኦን ዋት ቲዎሬቲካል ኮንስትራክት ነው። ሪሊ እነዚህ ኮሪሌት ያደርጋሉ ወይስ አያደርጉ የሚለውን ነገር በደንብ ማወቅ ያስፈልጋል ማለት ነው ስንስል ማለት ነው። ስለዚህ እንደዚህ እንበልና ለአሁኑ ይበቃናል። ስለዚህ ሲሆን ኤስቲሜት እናድርገው። ሪሊ ለክቶታ አለከውም ሁሉንም ባንድ መለካት ስለምንችል ኤስቲሜት እናደርጋለን። ኦኬ መጣለን። ስለዚህ አሁን ሶሻል ሳፖርት በ3 አይተም ይለካል ብለናል። ሪሊ እነዚህ 3 አይተሞች ወይም 3 ኢንዲኬተሮች ሪሊ ሶሻል ሳፖርትን ለክቶታል አልለኩትም። ስለዚህ የመጀመሪያው የምናየው ምንድነው? ፋክተር ሎዲንጉ ከ0.4 እና ከዛ በላይ መሆን አለበት። ሁሉም ከዛ በላይ ናቸው። ቅድም ምን ብያችሁ ነበረ? ለእያንዳንዱ ላተንት ቫሪያብል ስንሰራ ለአንዷን አይተም ወይም አንዷን ኢንዲኬተር ምን ያደርጋታል? እንደ ሪፈረንስ ያደርጋታል፣ እንደ ሪፈረንስ ይጠቀማታል ማለት ነው። ለዚህችን አንድ አድርጓታል፣ ከዚህም አንድ አድርጓታል፣ ከዚህም አንድ አድርጓታል፣ ከዚህም አንድ አድርጓታል። ስለዚህ አንዷን አይተም ምን ያደርጋታል ማለት ነው? እንደ ሪፈረንስ ወዳታል ማለት ነው። ስለዚህ አንዱን አሟልቷል። ለጥቆ ሁሉን እንያቸው። ከ0.4 እና ከዛም በላይ መሆን አለባቸው እነዚህ 0.98 0.899 94 991 893 ስለዚህ አንዱን አሟልቷል። ይህ ፐርሲቭድ ስቲግማ ሁሉን አሟልቷል ማለት ነው። ስለዚህ እነዚህ ደግሞ ሪሊ ቅድም ያልነው እቺ ለምጠማናል ለኮሪሌሽን ነው ብለናል። ወይም ሁለት ላተንት ቫሪያብሎች ኮቫሪያንሳቸውን ቼክ ማድረግ ነው። አንዱ ቫሪያብል ሲጨምር ሌላው ይቀንሳል፣ ሲቀንስ ይጨምራል። ኮሪሌሽናቸው ምን ያህል ነው የሚለውን ነው ያየ ነው። ሁለት ላተንት ቫሪያብሎች ተመሳሳይ ከሆኑ ወይም ደግሞ ፖዚቲቭ ኮሪሌሽን ካላቸው አንዱ ሲጨምር ይጨምራል፣ አንዱ ሲቀንስ ይቀንሳል ማለት ነው። ኔጌቲቭሊ ከሆነ ግን አንዱ ሲጨምር አንዱ ይቀንሳል ማለት ነው። እንዲያቸው ለምሳሌ ሶሻል ሳፖርት እና ኢንተርናል ስቲግማ እንዲያቸው ሶሻል ሳፖርት እየጨመረ ሲሄድ ኢንተርናል ስቲግማ ምን ይሆናል? ይቀንሳል አይደል? ሶሻል ሳፖርት ሲጨምር ኢንተርናል ስቲግማ ይቀንሳል። ኔጌቲቭ መጣ። ኮሪሌሽናቸው ምን መጣ? ኔጌቲቭ። ዲፕሬሽን እየጨመረ ሲሄድ ስቲግማ እየጨመረ ይሄዳል አይደል? ፖዚቲቭ ኮሪሌሽን መጣ ማለት ነው። ኢንተርናል ስቲግማ ሲጨምር ፐርሲቭድ ስቲግማ ምን ይሆናል? ይጨምራል። ፖዚቲቭ መጣ። ፐርሲቭድ ስቲግማ ሲጨምር ወይም ዲፕሬሽን ሲጨምር ዳይሬክሽኑን ባልደነ ዳታ ልክ ነው የምንሄደው እና ቴዎሬቲካል አክሴፕታንስ ነው አይተን ነው። ስለዚህ ይህም ኮሪሌሽኑ ፖዚቲቭ ሆነ። ነገር ግን ሶሻል ሳፖርት ከዲፕሬሽን ጋር ኔጌቲቭ ነው፣ ከዚህ ጋርም ኔጌቲቭ ነው ማለት ነው። ስለዚህ ኮሪሌሽናቸው ምን ብለናል በቅድም? ይቺ ላይ የምትጣመን ምንድን ነው?
ኮቫሪያንስ ወይም ኮሪሌሽን ለመለካት ነው። ሶስት አይነት ነው ጣፈንታዋ ሊሆን የሚችለው። አንደኛ ምንም ኮቫሪያንስ ላይኖራቸው ይችላል። ያ ማለት ዜሮ ይሆናል። አንዱ ሲጨምር ሌላው አትዝ ይሆናል። አይጨምርም፣ አይቀንስም። ሁለተኛ ፖዚቲቭ ሊሆን ይችላል። ፖዚቲቭ ከሆነ አንዱ ሲጨምር አንዱ ይጨምራል። ኔጌቲቭ ሊሆን ይችላል። አንዱ ሲጨምር ሌላው ይቀንሳል ማለት ነው። ስለዚህ ሁሉንም ስናያቸው እነዚህ ኢንዲኬተሮች እያንዳንዳቸው ኢንዲኬተሮች የራሳቸውን ላተንት ኮንስትራክት በትክክል ለክተዋል። ምኑን ፓርት ግን አሁን ፋክተር ሎዲንጉን ብቻ ነው ያየ ነው። ከዛ ሂደን ፒ ቫሊው እና ኮንፊደንስ ኢንተርቫሉን እንይ። አውትፑታችን ላይ እንሄዳለን። ኦኬ ይሄ ነው። ስለዚህ አሁን እኔ ይሄን በኮማንድ መጻፍ ብፈልግ ይሄ ነው ኮማንዱ ማለት ነው። ይህን ኮማንድ ኮፒ አድርጌ ዱ ፋይል ላይ ቅድም እንዳሳየኋችሁ ዱ ፋይል ላይ ኮፒ አድርገን በሌላ ጊዜ ራን ማድረግ እንችላለን ማለት ነው። የዚህ ውጤት ግን ምንድነው የሚለው ቼክ እና ስታቲስቲካሊ ሲግኒፊካንስ ናቸው ሁሉ ይኸው እንደምታዩት እያንዳንዳቸው አይተው ለምሳሌ ዲ3 ሲግኒፊካንስ ነው፣ ዲ2 ሲግኒፊካንስ ነው፣ ዲ4 ሁሉም ሲግኒፊካንስ ናቸው። እነዚህ ቅድም ስላየ ናቸው። ኦኬ ፐርሲቪሪስት ሶሻል ሳፖርትን እንየው። ሶስት ስታቲስቲካል ሲግኒፊካንስ ናቸው። ፐርሲቪሪስት ደግሞ ስታቲስቲካሊ ሲግኒፊካንስ ናቸው። ፒ ቫልዩዋቸው ሙሉ ስታቲስቲካል ሲግኒፊካንስ ነው። 0.0000 ይላል የሁሉም። ስለዚህ ሁሉም ምንድናቸው በትክክል ለክተዋል ማለት ነው። ኮንፊደንስ ኢንተርቫሉ የሁሉም ዜሮን አልያዘም በውስጡ። ይሄው ይሄን ማየት ትችላላችሁ። ይሄን ማየት እንችላለን። በዚህ ውስጥ ዜሮ የለም፣ በዚህ ውስጥ ዜሮ የለም፣ በዚህ ውስጥ ዜሮ የለም፣ በዚህ ውስጥም ዜሮ የለም፣ በዚህ ውስጥም ዜሮ የለም፣ በሁሉም ዜሮ የለም። ስለዚህ ስታቲስቲካሊ ሲግኒፊካንስ ናቸው። ኮንፊደንስ ኢንተርቫላቸውን በውስጡ ዜሮን አልያዘም ማለት ነው የሁሉም ላተንት ቫሪያብሎች። እዛ መጨረሻ ላይ ምኑን ቸክ እናደርጋለን? ጉድነስ ኦፍ ፊቱን ማለት ነው። ይሄን ቸክ ካላደረግን ስለንትን ነው ማለት ስለማንችል ማለት። ስለዚህ ኢስታት ጂኦኤፍ ኮማ ስታትስ ኦል ኮማንድ ነው ይሄ። ስለዚህ የሙሉን ነገር እያልኩት ነው። ስለዚህ ኤስአርኤምአሩ ምን መሆን አለበት ብለን ቅድም ከ0.08 በታች መሆን አለበት። 0.02 ነው። ጉድ ቲኤልአዩ 0.9 እና ከዛ በላይ መሆን አለበት። 0.97 ነው። ጉድ ሲኤፍአይ 0.9 እና ከዛ በላይ መሆን አለበት። 0.973 ነው። ጉድ ረምሲ 0.08 እና ከዛ በታች መሆን አለበት። 0.04 ነው። ስለዚህ እነዚህ ኢንዲኬተሮች ሪሊ መለካት ይችላሉ። ስለዚህ እያንዳንዳቸው ሶሻል ሳፖርት 1፣ ሶሻል ሳፖርት 2፣ ሶሻል ሳፖርት 3 እነዚህ እያንዳንዳቸው አይተሞች እነዚህ እያንዳንዳቸው ጥያቄዎች ሪሊ ሶሻል ሳፖርትን መለካት ይችላሉ። ኮንፊርም አደረግን። ዲፕሬሽን ቅድም ኮንፊርም አድርገናል። ፐርሲቪር ስቲግማ እያንዳንዳቸው የመጀመሪያው ምንድነው ፋክተር ሎዲንጋቸው ሁሉም ስናየው 1፣ 1.2፣ 1.1፣ 1.1፣ 1.1፣ 1.1 ስለዚህ ሁሉም ኮንፊርም እንትናቸው ፋክተር ሎዲንጋቸው አሟልተናል። ፒ ቫልዩን አይተናል ቅድም ኮንፊደንስ ኢንተርቫል ነው አይተናል። ጉድነስ ኦፍ ፊት ነው አይተናል። ስለዚህ ፐርሲቪር ስቲግማ የተባለ ላተንት ቫሪያብል ሪሊ በ6 አይተም ይለካል። ኮንፊርም አደረግን ማለት ነው። መጨረሻ ላይ ኢንተርናላይዝ ስቲግማ በ8 አይተም ነው የሚለው ወይ በ8 ኢንዲኬተር ነው የሚለካው። ሪሊ እነዚህ 8 ኢንዲኬተሮች ግን ሪሊ ኢንተርናላይዝ ስቲግማ ለክተውታል ወይስ አልለኩትም ነው የኛ ኦብጀክቲቫችን የነበረው። ይህን ሪሊ ለክተውታል ወይስ አልለኩትም ለማለት 4 ስቴፕ መሄድ አለብን ብለናል። የመጀመሪያው ፋክተር ሎዲንጋቸው እናያለን። ከ0.4 እና ከዛ በላይ መሆን አለበት። ሁሉም ከ0.4 በላይ ናቸው። 0.93 1 0.99 0.94 99 98 1 ስለዚህ ሙሉ ከ0.4 በላይ ናቸው። ሁለተኛ ስታቲስቲካሊ ሲግኒፊካንስ መሆን አለባቸው አይተናል። ስታቲስቲካሊ ሲግኒፊካንስ መሆን አለባቸው ብለናል። ሙሉ ምንድናቸው? ስታቲስቲካሊ ሲግኒፊካንስ ናቸው። ሙሉን ቸክ አድርገናል። ኦኬ ሶስተኛ ኮንፊደንስ ኢንተርቫሉን አይተናል። ሙሉም ዜሮን አልያዙም። አራተኛ ጉድነስ ኦፍ ፊቱን አይተናል። ምን አየነ? ኤስአርኤምአር ወይም ደግሞ ስታንዳርዳይዝ ሩት ሚን ስኩዌር ሬዚጁዋሉ ወይም ደግሞ አንኤክስፕሌንድ የሆነው ቫሪዬሽንን ስናይ 0.08 እና ከዛ በታች መሆን አለበት። ስንት መጥቷል? 0.22 መጥቶልናል። ሲኤፍአይ ከ0.9 በላይ መሆን አለበት እና 0.97 መጥቷል። ሪሊ ትክክል ነን። ቲኤልአይ 0.9 መሆን አለበት 0.98 መጥቷል። ትክክል ነን። ስለዚህ እነዚህ አይተሞች ወይም እነዚህ ኢንዲኬተሮች በትክክል ማንን ለክተዋል ማለት ነው? ኢንተርናላይዝ ስቲግማ የሚባለውን ቫሪያብል ለክተውታል ማለት ነው። ስለዚህ የዛሬው የኮንፊርማተሪ ፋክተር አናሊሲስ ወይም የሜጀርመንት ሞዴል ቲቶራችን ይህን ይመስላል። ስለዚህ ይህንን ከፈለግን መጨረሻ ላይ ይህንን
ሪፖርት እናደርጋለን ብዙ ጊዜ። ምክንያቱም ሪሰርች ሰርተን ስትራክቸራል ሞዴል ነው የሚፈለገው። ብዙ ጊዜ በሪሰርች ኦብጀክቲቫችን የምናደርገው በስትራክቸራል ሞዴል ወይ በስትራክቸራል ፓርቱ ነው። ቀጣይ እሰራላችኋለሁ። ነገር ግን ያንን ለመስራት የግድ ላተንት ቫሪያብሎች ሪሊ ተለክተው አልተለኩ የሚለውን ነገር መረጋገጥ ስላለበት ነው ኮንፊርማተሪ ፋክተር አናላይሲስ የምንሰራው። ይህን ግን ሪፖርት እናደርጋለን። ምክንያቱም ወይ በቴብል ወይ በቴክስት ማስቀመጥ አለብን። ምክንያቱም ሪሊ ዲፌንስ ላይ ሰርታችኋል ወይ ጉድነስ ኦፍ ፊቱ ቸክ ተደርጓል ወይ ከተባለ ጉድነስ ኦፍ ፊቱን ቸክ አድርጋችሁ በቴብል ማስቀመጥ አለባችሁ ማለት ነው። ይህንን ዲያግራማቲካሊ ደግሞ ቦታ እንትን የሚል ከሆነ አኔክስ ላይ ማስቀመጥ እንችላለን። ካልተፈለገ ግን አስፈላጊ ከሆነ ግን ለእኛ ወርድ ዶክመንታችን ላይ ማስገባት እንችላለን ማለት ነው። ለዚህ ሜጀርመንት ሞዴል እንልና አወር ኮንፊርማተሪ ፋክተር አናላይሲስ ሻው ዛት ዚስ ላተንት ቫሪያብል ኢዝ ሪሊ ሜጀርድ ባይ ዚስ ኢንዲኬተር ቢኮዝ አወር ጉድነስ ኦፍ ፊት ቴስት ኢዝ ይህን ያህል የሁሉንም የሲኤፍአይውንም ቲኤልአይንም ረምሲንም ኤስአር ኤምአርንም ሙሉውንም እስከ ቫሊዋቸው እስከ ከት ቫሊዋቸው እናስቀምጣለን ማለት ነው። ይህንን ግን መጨረሻ ላይ ወደ ወርድ ዶክመንት እንዴት እንሰለው ካልን ለዚህ የመጀመሪያው ኦፕሽናችን ምንድን ነው? ኦኬ ኦብጀክት እችትነስትና ኮፒ እዛ ወርድ ወስደን ኮፒ ቦርድ ላይ ኮፒ ፔስት ማድረግ እንችላለን ማለት ነው። የዛሬው ትምህርታችን ይህን ይመስላል። እናመሰግናለን። ሰላም ሁኑልን።